ጀበሃ ይባላል ቢፒአር የሚለውን ወደ ኦሮምኛ ስትቀይረው ጀበሃ ይባላል ጀበሃን ወደ ስንተነት ነው ጀባ በርባዳ አሪያ ይል ነበር ይሄ ማለት ጎበዙ እየመረጣችሁ አባሩ ማለት ነው ጀባ ማለት ቢፒአር ማለት ነው በኦሮምኛ ጎበዙ እየመረጣችሁ አባሩ የሚል ጭውውት ሰጠን በጣም ሁለተኛ ወደ መድረክ እንዳልወጣ ነው ያደረገው ወደ መድረክ ስለዚህ እውነትም ደግሞ ይሄ ነበር ሲደረግ የነበረው እኔ ያለሁበት ቢሮ ወደ 10 ሰው ያለ ስራ አይደለም ነው ወይም ከስራ ውጪ ዝም ብሎ ቁጭ ብሏል ደሞዝ ይወስዳሉ በይ ምንድናቸው እነዚህ ሰዎች ብለህ ሁሉ ትጠይቃለህ አንዳንዴ ጠይቃለሁ ምንድናቸው እነዚህ ሰዎች የዜግነት የሚከፈላቸው ናቸው አሉ ኢትዮጵያ ዜግነት መክፈል ጀምራለች በየስጠይቅ አይ ኦፒዲዮ ወይም ኢህአዴግ መታወቂያ ካለ የዜግነት ይከፈላል ሰራለ ምናልባት ከዚህ ከክፍል ጋር ሳንወጣ የአባዱላ ገመዳ የምክር ቤት አፈ ጉባኤ መሆናቸው እንዲያውም ስልጣን ጨምሮ የሚሉ ወገኖች አሉ የሚገርም ነገር እኛ ማሾፊያ ነን የዚህ ኦሮሞ ስልጣን መሰረቱ ኦሮሞ ብቻ አይደለም ብዙ ጭቁን ህዝቦች አሉ ኢትዮጵያ ውስጥ በጣም የተጨቆኑ ዲሞክራሲ ተነልለው በተለይ ደግሞ ወደኛ ስትመጣ ማሾፊያ እኛ አባዱላም ይሁን ሌሎች ባለስልጣኖች የኛ እረኞች ናቸው እረኞች በመለስ የተቀጠሩ እረኞች እረኛ ደግሞ ከብቶቹን እንደፈለገ ለቆ ከብቱ የበለጠ ሳርግጦ ጠገብ ብሎ ያጓራ ወይ ምን ቢል የሚገረፈው እረኛው ስለዚህ ይገርፋል ወደ ላይ ሄድ ወጣች ከብቶቹን ለምን እንደዚህ ያደረግ እኛ እንደዛ ነው የምንቆጠረው የሚገርም ነገር ግን አይደለም የኦሮሞ ህዝብ ኢትዮጵያ ለምትባለው አገር መሰረት ነው ኦሮሚያ ሲቀነስ ኢትዮጵያ ናቲንግ ይሄ ሁሉም የኢትዮጵያ ህዝብ ያውቃል ስለዚህ ስልጣን ተጨመረለት ማሾፊያ ነን ማሾፍ እኔ በአባዱላ ወደዛ በመሄድ የተጨመረ ለኦሮሞ ህዝብ ስልጣን ከተጨመረለት ኦሮሞ ሆኖ በኦሮሞ ማህበራትና ድርጅት ላይ የአሸባሪ ቡድን ነው ተብሎ ድምጽ ሲሰጥ አይ ይሄን ነገር በኦሮሞ ህዝብ ባህልና በኦሮሞ ህዝብ እምነት በኦሮሞ ህዝብ አካሄድ እንየው አላለም እዛ ውስጥም ብዙ ኦሮሞዎች አሉ ብዙ የፓርላማ አባላት አሉ እንደ ህዝቡ ቁጥር ባይሆንም በ18 ሚሊዮን ወክሎ የገቡ በርግጥ 30 ሚሊዮኑን ወክሎ አልገቡም 18 ሚሊዮን ወክለን ገብተናል ያሉት የኦሮሞ ህዝብ አልወከላቸው እዛ በመግባቱ ግን የኦሮሞ ህዝብ ወክሏል የኦሮሞ ህዝብ እድገት ነው ለኦሮሞ ትልቅ ስልጣን ተሰጠ የሚለው ማሾፍ ማፌዝ በራሳቸው በቀልድ ነው እኛ ስለምናውቀው የኦሮሞ ህዝብ ስለሚያውቅ እዚህ ላይ እንኳን ምንም ማለት አልፈልግም የኦሮሞ ህዝብ መብቱ ተከብሮለታል በራሱ መተዳደር ጀምሯል ቋንቋ በራሱ ቋንቋ መማርን ጀምሯል በራሱ ቋንቋ መስራት ጀምሯል የሚሉ ወገኖች አሉ ይሄ ምን ያህል ትክክል ነው የኦሮሞ ህዝብ ጥያቄው በቋንቋ መናገር ብቻ አይደለም እነሱ ሳይመጡም በቋንቋ ይናገራል በከተማ አካባቢ ነው በከተማ አካባቢ አሁንም ታክሲ ውስጥ ገብተ ኦሮሚያ ስቶራ ቢያይሰው እንደሆነ ባዕድ እንደመጣ ነው ዞር ብሎ የሚያይ ፖለቲካሊ ወይም ደግሞ በፖለቲካው መስክ መልስ እስካልተገኘ ድረስ የአገሪቷ ባለቤት መሆኑ መልስ እስካልተገኘለት ድረስ በቋንቋው መናገር እኔ የኦሮሞ መብት ሁሉ ተመልሷል የሚያስብል ከሆነ የሚመለከተው ሰው ይፍረድ የኦሮሞ ህዝብ ያዳምጠናል ያያናል እሱ መፍረድ ይችላል ነገር ግን በትምህርት ቤት ኦሮምኛ ቋንቋ ስለሚነገር ለኦሮሞ ህዝብ ብቻ የሚመጣም አይደለም ከመጣም ደግሞ እነሱ የሰጡት ስጦታ አይደለም ፈጣሪ የሰጠን ነው ቋንቋ መብታችን ነው ፈጣሪ ነው የሰጠን እኔ ህዋት ኢህአዴግ ስለመጣ አይደለም ኦሮምኛ መናገር ቀድሞ መናገራለሁ አሁንም መናገራለሁ በአጋጣሚ ችግሮች ከዛ በፊት አልነበሩም አይደለም
ችግሮች ቢኖሩ ያ ችግር ስር ነቀል በሆነ ለውጥ ተቀርፏል ብዬ አላስብም። የኢኮኖሚ ባለቤት አይደለም ኦሮሞ፣ የፖለቲካው ባለቤት አይደለም ኦሮሞ። ቋንቋ መናገር ብቻ ሁሉን ነገር ይመልሳል። እየቆረሱ ለምን ይሰጡናል? ፈጣሪ የሰጠንን ነገር እኮ እየቆረሱ ሊሰጡንም አይገባም። መብትህን ሰው ከራስህ ኪስ አውጥቶ እየቆረሰ እንካቺ ትበቃለች፣ እቺ ናት መብትህ፣ እንካቺ ትበቃለች እያለ ለምን ይሰጣል? ዋይ ማን ነው እነሱን የዲሞክራሲና የመብት አዳይ ያደርጋቸው? ለምን ደም ያድሉት? የተባረኩ ስለሆኑ ለነሱ በመጽሐፍ ቅዱስ ወይ በቅዱስ ቁርአን ታዞ በሉ እናንተ እየቆረሳችሁ ለኦሮሞም ለአማራውም ለጉራጌውም ለሌላውም የደቡብ ህዝቦች እየቆረሱና ስጡ ብሎ የሰጣቸው ሰው አለ? የለም። ማን ሰጣቸው? ጀስት ጠመንጃጃቸው ላይ ስላለ እቺ ትበቃለች ያዝ፣ ከዚህ ስትወጣ ቀይ መስመር አለፍክ ትታሰራለህ፣ ትገደላለህ። አሁንማ የዚህ ምን ሽብር የሚልም ነገር ሶስቱን ድርጅቶች አንዱ የቅንጅት አንዱ ኦነግ አንዱ ኦነግ ስለ ኦሮሞ ብታወራ ትታሰራለህ፣ ስለ ሶማሌ ብታወራ ትታሰራለህ፣ ስለ ኢትዮጵያ ግንቦት ሰባት አሁን ስለ ጠቅላላ ሌሎችም በመሰረቱ ስለ ተጨቆኑ የህዝባቸው በህዝባቸው ላይ ተመስርቶ ይነሱ እንጂ የኢትዮጵያን ነጻነት የሚጠሉ አይደሉም፣ ወይም ደግሞ በኢትዮጵያ ነጻነት ፊት የቆሙ አይደሉም። እና ሁሉንም ጨፍልቆ ነው እስር ቤት ትገባላችሁ እንዲህ ካላችኋል። ከዚህ በላይ ምን አለ? የቱ ነው ዲሞክራሲ? የቱ ነው መብቱ? የቱ ነው የተገኘው? በግልጽ ይሄ አንድ ሁለት ተብሎ ይነገርና ጥፋታችንን አምነን ወይም አምኜ አዎ ይቅርታ እላለሁ እኔም በግሌ። ከመብትም በተጨማሪ ኦሮሚያ በኢንቨስትመንቱ እጅግ ተጠቃሚ የሆነች ነው። በብዛት ኢንቨስተሮች የሚመጡት ኦሮሚያ ክልል ነው። የአግሮ ኢንዱስትሪ ካምፓኒዎች በስፋት መጥተው ህዝብን እያስተማሩና እያሰለጠኑ የሚገኙት ኦሮሚያ ክልል ነው የሚል አባባል አለ። ይሄ ነው ሌላውም ያላወቀል። እኔ ይሄ ጥያቄ በእርግጥ ብዙ የኢትዮጵያ ህዝብ ያውቃል። ሌሎች ከኦሮሚያ ውጪ የሆኑ ክልሎች ሙሉ በሙሉ ያውቃሉ ብዬ መገመት ያስቸግረኛል። አያውቁም ብዬ መናገር ያስቸግረኛል። ኢንቨስትመንት የሚለው ኦሮሚያ ኢንቨስትመንት ሳይሆን ላንድ በእንግሊዘኛ ላንድ ግራቢንግ ወይም ደግሞ የመሬት ወረራ ላይ ነው ያለው። ወረራ የመሬት ወረራ በምን ይገለጻል? የመሬት ወረራ ይሄ የፖለቲካ ወይም ደግሞ የፖለቲካ ፕሮፓጋንዳ ወይም እንትን አይደለም። በግልጽ ባለፉት ዘመናት ጉለሌ የሚባለው ታዋቂ የኦሮሞ ጎሳ ከአዲስ አበባ ውስጥ ጠፍቷል። ባለፉት ዘመናት በንጉሱ ጊዜ ከዛ በፊት በሚኒሊክ ጊዜ ስሙ ብቻ ነው አዲስ አበባ ውስጥ ጉለሌ ተብሎ የሚታወቀው። በተለያየ ምክንያት ከአዲስ አበባ ወጥቶ የተለያዩ ኦሮሚያ ዞኖች ውስጥ ምናልባት አያቴ ጉለሌ ነበር አጎቴ እንደዚህ ነበር ሊል ይችል ይሆናል። ከዛ በተረፈ ግን በቦታው ላይ አዲስ አበባ ጉለሌ በሚባለው ቦታ ላይ የጉለሌ ጎሳ የለም። ልክ እንደዛው ከመቶ ዓመት በፊት የተደረገው ነው አውራይ በሚኒሊክ ዘመነ መንግስት። አሁንም የኦሮሞ ህዝብ ሁለት ጎሳ እየጠፋ ነው ከአዲስ አበባ ዙሪያ። አንዱ በኤካ በኩል ለገጣፎ ለገዳዲ አካባቢ ያለው በኢንቨስትመንት ስም የኤካ የኦሮሞ ጎሳ እየጠፋ ነው። አዲስ አበባ መጥቶ ወይም ፍንፍኔ መጥቶ ዘበኝነት የቤት ሰራተኝነት ነው የሚሰራው ወይ እንጨት ነው የሚነግደው። እንደዛው ደግሞ በአቃቂ በኩል ስትሻገር ገላን እየጠፋ ነው። ጠቅላላ 1 ብርና 2 ብር 3 ብር በማትሞላ በካሬ ሜትር ለገበሬው እየሰጡ ጠቅላላ ድምሩ 10000 ብር 5000 ብር የማይበልጥ በዚህ በኑሮ ውድነት እየሰጡ ከነልጆቹ መሄጃ አጥቶ በኢንቨስትመንት ስም ትልቅ ገንዘብ እየተሰጠው ነው እየተባለ አዲስ አበባ መጥቶ ለማይ ነው። አዲስ አበባ መጥቶ ዘበኛ ነው። አዲስ አበባ መጥቶ ቤት ሰራተኛ ነው ወይም ደግሞ አቅራቢያው ያለው ከተማ ገብቶ ኢትዮጵያ ውስጥ አንድ ጊዜ የኢንዲጂነስ ወይም ደግሞ አገር በቀል ዛፍን ተክላለን ታዋቂ እየተባለ ነበር እና አገር በቀል ሰው ከእንጨቱ አንሰናል ማለት ነው። ከጥድ ከኮሶ ነው የሚያንሰው ያ ህዝብ
አንተ ከተወለድክበት ካደግክበት ጎሳህ ከሚጠራበት ቦታ እንደ ጎሳው አካባቢው ገላን ይባላል። ገላን ኦልሞስት ከጥቂት ጊዜ በኋላ ይጠፋል። በምን ምክንያት? ኢንቨስትመንት በሚባለው ምክንያት። ኢንቨስትመንቱን ጠልቼ አይደለም ይሄንን ማወራ። ኢንቨስትመንቱ ለኦሮሞ ህዝብ ጥቅም ለኢትዮጵያ ህዝብ ጥቅም ቢሆን እሰየው አይደለም። ለነዚህ ለጋንግስተር ወይም ደግሞ ለሄ ዱርዬ ቡድን አለ አይደለም እንብላው የሚል ግሩፕ እንብላ እስካለን ድረስ ከዛ እንገባለን ወደ ሀገራችን በሚል ግሩፕ የወያኔ ግሩፕ ነው ኢንቨስትመንቱ የሚካሄደው። እንዴት ብለው ጠይቀኝ ደግሞ ብር ኖሯቸው በራሳቸው ገንዘብ ነው ወይ ኢንቨስት የሚያደርጉት? አይደለም። ለቻይና፣ ለፓኪስታን፣ ለህንድ፣ ለአረብ ሀገር ነው እየሸጡ ያሉት። ከዚህ የኦሮሞ ህዝብ ከሚተከለው የአበባ ከሚተከለው ፋብሪካ እያገኘ ነው። የኦሮሚያ ክልላዊ መንግስት ከ100,000 ብር በላይ ያለን ኢንቨስትመንት ዱምቡሎ ታክስ መቀበል መብት የለውም። 5 ሳንቲም ታክስ የመቀበል መብት የለውም። ፌደራል ነው የሚቀበለው። ፌደራል ነው ፍቃድ የሚሰጠው። የኦሮሚያ ስራ መሬት መስጠት ነው። መሬት መስጠት ስጡ የተባሉትን መስጠት። ከዛ በላይ ያለው ፋብሪካ የሚቆጣጠረው ሌላ ሰው ነው። ፋብሪካዎቹ ደግሞ እንዴት ወደ ሀገር ውስጥ ገቡ? ኢትዮጵያ ብዙ ኤምባሲ አላት ውጭ። ኤምባሲ ውስጥ የቪዛ ሴክሽን እንዳለ እነሱ ናቸው። ህወሓት ነው የሚቀመጠው። ህወሓት ቪዛ ሴክሽኑ ለምን ትሄዳለህ ኢትዮጵያ ይላል። እኔ ራሳቸው ሰው የነገረኝ ነው ነገር ደህንነታቸው ኢንቨስት ላደርግ ነው። ፓኪስታን ነው ቻይና ነው ኢንቨስት ልታደርግ ነው። እከሌ የሚባል ሰው አለ እዛ ስትሄድ ሁሉ ነገር ይጨርስልሃል። እንካ የሱን ስልክ ብሎ ይሰጠዋል። ያ ሰውዬ ሌላ ሰው አያውቅም። ይሄ ሰውዬ ያገኘዋል። ሁሉ ነገር ፕሮሰስ ያደርግለታል። ከዛ ከዚህ ሮጦ ያው በስመ ወያኔነት ሁሉ ነገር ስለሚያውቅ የፈለገውን ማድረግ ስለሚችል ጨርስለታል። የፋብሪካው ስራ አስኪያጅ ይሆናል። የራሱን ሰው ነው የሚቀጥረው እዛ ውስጥ። ኦሮሚያ ውስጥ ያሉት ፋብሪካዎችና ኢንዱስትሪዎች 70% የወያኔ አባላትና ደጋፊዎች ናቸው የሚሰሩት እዛ አካባቢ ያለ ከመሬቱ የተፈናቀለ ገበሬ አንድ ሰው እዛ ውስጥ አይሰራም። ይሄ ሀቅ ነው። ግፋቢል ጥቂት የኦሮሞ ሴቶች ኬሚካሉ ሰው የሚገድል አበባ ላይ ነው አበባ መርዙ ላይ ነው ሲሰሩ የሚውሉ። ሌሎች ኢንዱስትሪዎች ላይ ይሰራሉ። ይሄ እኮ ግልጽ ፀሐይ ሞቀው ህዝብ የሚያውቀው ስለሆነ ምንም ልትደብቆ የማትችል እና ከኢንቨስትመንቱ ኦሮሚያ ተጠቃሚ ናት የሚለው አይደለም። መልስ አይደለም፣ በግልጽ አይደለም። መሸጥ ነው ስራው። በስራ አጋጣሚ በተለያዩ ክልሎች ተዘዋውረህ ጎብኝተሃል መሰለኝ። እስኪ ክልሎችን በተጠራሪ እድገታል። በመሰረቱ ሁሉንም በሚያሰኝ ከአክሱም ከመቀሌ እስከ ሞያሌ ከሶማሌ ጫፍ እስከ ጋምቤላ ድረስ ማላቀው ክልል የለኝም። ሄጃለሁ በስራ በቅርብም ቀደም ብሎ እድገት በህዝብ ደረጃ ስትመለከተው በህዝብ ደረጃ አሁን ለምሳሌ ወያኔ እንዲያደረገ እንደዛ አደረገ ስንል የትግራይ ህዝብ ሁሉ ሀብታም አድርጓል ማለት አንችልም። የትግራይ ህዝብ እንደውም የኦሮሞ ህዝብ ከሚኖርበት ህይወት በታች የሚኖር የትግራይ ህዝብ አቃለው እያደገ እየተደራጀ ያለው የወያኔ አባላትና ደጋፊዎች ጥቂት ግሩፖች ናቸው። እዛም በአገር ደረጃ በክልል ደረጃ በራሳቸው ክልል። ነገር ግን እዛ ያለኝ ቅሬታ ምንድነው? ልጅ ሰርቆ ሲያመጣ ተው ማለት መቻል አለ። አንተም ባይጠቅም ለራሱ ቢበላ ተው፣ ይሄ ነገር ያስጠይቀናል። አንተ ብትዞር ብትል እንኳን እኛን ያስጠይቀናል ማለት መቻል አለባቸው። እንደ ክልል ደግሞ እድገቱ ምን ይመስላል ስትል ኢትዮጵያ ያላትን መንገድ ለ9 ክልል ስታካፍል ለነሱ የደረሰው ድርሻ ከአግባብ በላይ ነው። ስልኩን ብታካፍል ከአግባብ በላይ ነው። መብራቱን ብታካፍል ከአግባብ በላይ ነው። ኢንዱስትሪዎችን ፋብሪካ ለምሳሌ በህዋት